ሰላም ሰላም እንዴት ናችሁ? ሰላማዊት ነኝ ከሰላማዊት ኢንተርቴይንመንት። ዛሬ በአዲስ ቪዲዮ መጥቻለሁኝ። ትንሽ ጠፍቼ ነበር፣ አልመች ብሎኝ ነው። ያው ቪዲዮ ለመስራትም ጊዜ ያስፈልጋል። ጊዜ ብቻ ሳይሆን ያው ፕራዮሪቲዎች ብዙ ስላሉ፣ ይሄ ደግሞ እንደ ሀቢ የሚደረግ ነገር ስለሆነ ያው ኋላ ይቀራል ማለት ነው። እና ያው ልጆቼን ቼክ ማድረግ ሌላ ነገሮች ማድረግ ፕራዮሪቲዎች ናቸው እና ይሄ እንደ ሀቢ ነገር ስለሆነ ማድረገው ያው ለመምጣት ጊዜ ይፈጅብኛል አንዳንዴ፣ ግን ኢትስ ኦኬ። አሁንም አለው። ያው ቪዲዮዎችን እያያችሁ ሰብስክራይብ እያደረጋችሁ ስለሆነ በጣም አመሰግናለሁኝ። አሁንም ሞር ሰብስክራይብ አድርጉ፣ ሞር ቪው ፈልጋለሁኝ። ኮመንት ማድረግ ትችላላችሁ። ያ ወደ ቪዲዮ ልግባ። ዛሬ ሰመር ነው። እዚህ ሰመር ያው ፀሐይ ነው፣ ብራይት ነው፣ ሰው የሚዝናናበት ሞር እንደ ልቡ የሚሆንበት ታይም ነው። ኢንጆይ የሚያደርጉበት ታይም ነው ላይፍን። እዚህ ሀገርም ሌላም ሀገር ኢትዮጵያ ያው ዊንተር ነው። ምንድነው ዊንተር ሳይሆን ያው ዝናብ ነው እና ያው እንዴት ነው እዚህ ያው ብዙ ኢንጆይ የሚደረግበት ታይም ነው። ያው ላይፍ ነው ማተር ወት ዌዘር ኢዝ ያው ላይፍ ኢንጆይ መደረግ አለበት። ግን እንደዚህ ደግሞ ወይዘሩ ጥሩ ሲሆን አውትዶር አክቲቪቲስ ምናምን በደንብ ይደረጋሉ እና ያው እኛም ሰመሩን ትንሽ ኢንጆይ ለማድረግ የፋሚሊ ግራጁዌሽን ነበረ ሌላ ስቴት እና ያው አሜሪካ ትልቅ ብዙ ስቴት ነው ሪሊ። ከስቴት ስቴት ወደ በየጊዜው ብትዞሩ እንደ ቫኬሽን ይሆናል ማለት ነው። 50 ስቴት ነው ያለው እና እኔ አሁን እስካሁን ብዙ አልሄድኩም። ኮሎራዶ ሄጃለሁ፣ ቺካጎ ሄጃለሁ። በቃ ሪሊ ያንን ሄድኩት እና አሁን ለሶስተኛ ጊዜ ናሽቪል ሄድን ማለት ነው። እና ያው ሮድ ትሪፕ ነው ያደረግነው ለባለፈው መኪና ብዙ አንዳንዴ ፋሚሊ ስትሆኑ ሮድ ትሪፕ ዊል ቢ ኢዚ። እንደዚህ እቃ ምናምን በደንብ ለመያዝ አንዳንድ ስናኮች፣ ምግቦች ለልጅ ለመያዝ ብዙ እቃ ለመያዝ ይመቻል። እሱን ነው የምንመርጠው ሁል ጊዜ። እኔ ሮድ ትሪፕ በጣም ደስ ይለኛል። በመኪና ብዙ ነገር እያየ ማየት በጣም ኤክስፒሪየንሱን እወደዋለሁ። ከፋሚሊ ጋር ያለኝን ረዘም ያለ ጊዜ ደስ ይለኛል መንገድ ላይ እና እንደዛ ነው ያደረግነው። ሄድን። ያው ፕራዮሪቲያችን ብዙ ለመዝናናት ባይሆንም ግን የምንችለውን ያህል አይተን እንመጣለን። የፋሚሊ ግራጁዌሽናችንን አቴንድ ካደረግን በኋላ ብለን ነበር እና ጥሩ ነበር። ግራጁዌሽን ፍራይዴይ ሄድን። ከዛ ቅዳሜ ግራጁዌሽን አቴንድ አደረግን። ሰንደይ እንደገና ሌላ ቤታቸው ሄደን የግራጁዌቲ ቤቱ ጋር ግራጁዌት ያደረገው ፋሚሊ ጋር እዛ ሄደን እና ምንም ብዙ ጊዜ የለንም ነበር። ሰኞ ነበር እንደገና ጠዋት የምንመለሰው። ግን ያው ድራይቭ አድርገን ዳውንታውንን አይተነዋል። ናሽቪል ባይዘወይ በጣም ደስ የሚል ሀገር ነው። እኔ ሳስበው የሙዚቃ ሀገር ምናምን ስለሆነ በጣም ሞር እንደ ላስ ቬጋስ ምናምን ያለው አይነት ያለው ቫይብ መስሎኝ ነበር። ግን እስናት እንደ ካንሳስ ነው፣ ግን ሞር ሰፊ ነው፣ ትልቅ ነው። በጣም ዳውንታውናቸው ያምራል። ብዙ አሪፍ አሪፍ ቢልዲንጎች አዳዲስ የሚመስሉ የድሮም ቢሆኑ በጣም በደንብ የተያዙ ቢልዲንጎች አሉ። ብዙ የሚደረጉ ነገሮች አሉ። ከመሄዳችን በፊት ያው ጉግል ምናምን ስናደርግ ብዙ ሚውዚየምስ አሉ፣ ሾዎች አሉ። የኦፕራ ሾው OPRY ሾዎች አሉ። ምን እንደሆነ አላውቅም፣ ግን እንደዛ አይነት ሾዎች አሉ። ብዙ ራይዶች አሉ። ባስ ራይድ አለ፣ ክሩዝ ራይድ አለ። ክሩዝ ላይ ሪቨር ክሩዞች አሉ። እዛው ዲነር የበላቸው አይነት ነገር አለ። በጎልፍ ካርት እንዲህ ከተማውን ማየት አለ። የተለያዩ እንደዚህ አይነት ራይዶች አሉ። ባስ ቱሮች አሉ። ያው ግን እኛ ጊዜ ኖሮን እሱን አላረግንም። አስበን ነበር አንድ ራይድ እንኳን እናደርጋለን ብለን ነበር። ዝም ብለን ግን ዳውንታውን አየነው ዞርን። ሌላ ግን ልጄ የነገረኝ በጣም ኢንተረስትድ የሆንኩበት ነገር የሆነ እንትን አለ። ያው ወደ ሳውዝ ይጠጋል ይመስለኛል ናሽቪል እና ጂኦግራፊ ብዙም ጎበዝ አይደለሁም፣ ግን እና የሆነ ጊዜ ያው የምንሄድበትንም ሬስቶራንት ምናምን ያው የሆነ ሀገር ሄዶ መቼም እቃቸውን
ካንሳስ ሲቲ መጥቶ ባርቢኪው አለመብላት ማለት እንደ ኃጢአት ነው እኔ የምቆጥረው። እና ያው የሆነ ሀገር ሄደውም ምግባቸውን ጥሩ የሚባለው የሚታወቁበት ምግብ መቅመስ ያለ ነገር ነው። እና ልጄን አንዳንድ ነገር ብዬው ምን ነገር የመሰላችሁ የሆነ ቺክን ቤት አለ ፕሪንሰስ ቺክን ሀት ቺክን የሚባል እና አጀማመሩ በጣም የገረመኝ እና እንትን ሰውየው ፕሪንስ የሚባለው ሰውዬ እንትን ነው ውመናይዘር ነው። እና ልክ አንድ ቀን አብረው የምትኖረው ገርል ፍሬንዱ የሆነ ሀገር ነው የሆነ ነገር አልኩኝ ማታ ሄዶ ሳይመለስ ይቀራል። ቆይቶ መጥቷል አድሮ መጥቷል ነው። ግን ተመልሶ ሲመጣ ሴትዮዋ በጣም ተናዳ ገርል ፍሬንዱ በጣም ሀት ብዙ ስፓይስ ካኒያን ፔፐር ምናምን ብዙ ስፓይስ ያለው ቺክን ፍራይድ ይወዳል ፍራይድ ቺክን ነው ማለት ነው። ግን እሷ በጣም ስለተናደደች ብዙ እንትን አድርጋ ሀት አድርጋ እንዲያቃጥለው ማለት ነው እና ሰርታ ጠበቀችው ተናዳና ሪቬንጅ ነገር ነው። እና ግን እሱ ሲበላው አክቹሊ ወደደውና ሪሰፒውን በደንብ ፐርፌክት አድርጎ ሬስቶራንት ከፈተ። እና ያ ሬስቶራንት እንደዛ ነው የተጀመረው በ1940 ምናምን ካልተሳሳትኩ እርግጠኛ አይደለም በደንብ አሁን አላስታወስኩትም። ግን እንደዛ ነው የተጀመረው እና ሰውዬው ወደ ጥሩ ነገር ቀየሩ ማለት ነው። እና ሪቬንጁ ሳይሳካ ቀረና በጣም ገርሞኛል ልጄ ሲነግረኝ በቃ ይሄንን ሬስቶራንት ማየት አለብን። ያው ታሪኩ በጣም እንትን አደረገኝ የሆነ ፋሲኔት አደረገኝ እና ጀስት ምግቡን ባንወደውም ቦታውን ብቻ እዛ ኤክስፒሪየንስ ማድረግ አለብን ብለን ግን ልጄ ደግሞ ያው ማማ ኦሪጂናልም ቢሆን ቺክናቸው ያን ያህል አሁን ሪቪው ምናምን ሳይ በጣም አሪፍ አይደለም እና ሌላ የሚበልጥ ቦታ አለ። አሪፍ ነው ግን ሌላ የሚበልጥ ቦታ አለ የሆነ ሄዲ ቢ ቺክን የሚባል እዛ እንሂድ ብሎ በቃ ቻሌንጅ አደረገኝ። እና እኔ ግን ያው እዛ ነበር መሄድ የፈለኩት። ያው ካለንም ጊዜ አንፃር ሁለቱም ጋር መሄድ እንችል ነበር ጊዜ ቢኖረን። ግን ያው የልጄን ፍላጎት ፕራዮሪታይዝ አድርጌ እዛ አድርገን እዛ ፍራይድ ቺክን በላን። በጣም አሪፍ ፍራይድ ቺክን ነው። በተለይ ፍራይድ ቺክን የሚወድ ሰው ይወደዋል። እዚህ ሄዲቢ የሚባለው ማለት ነው። ብዙ ቱሪስቶች እዛ የሚጎበኙ ሰዎች መጥተው ይበሉበታል ማለት ነው። እና እኛም በላን። ያው ግን ያው ዋንስ ኢን ላይፍ ታይም ፉድ ነው መሆን ያለበት። ቢካስ እንትኑ ፍራይዱ በጣም በቃ አንሄልዚ ነው የሚሆነው የሚባሉት። ይሄን ነገር አንድ ሳምንት ከበላው ነው አይሞነው ጠርቼ ያው ሀርት አታክ ማስያዘው አይቀርም እያልኩኝ ብዬ ሳኩ ነበርና ያ እሱን በላን። ግን ይጣፍጣል በጣም ያው ለአንድ ቀን ኦኬ። እና እንደዛ አየን። ከፋሚሊያችን ጋር ጥሩ ታይም ነበረን። ቴንካድ ከሰው ጋር የምታሳልፉት ታይም ሁሌ እስከ መጨረሻ ነው የሚሆነው እና እግዚአብሔር ይመስገን እንደዛ ታይም አሳልፈናል። በጣም ጥሩ ሰዎች ናቸው እዛም ያሉት። ያ እና ያው ብዙ ለማየት እድል ባናገኝም ግን ያው ግሪን ነው እንደ ካንሳስ ናሽቪል። በጣም መንገዱን ስንሄድ ኬንታኪ በተለይ ወደ ኬንታኪን አልፈን ነበር ይሄን እና በጣም ኦልሬዲ መንገዱ እንዲግራና ቀኝ በትልልቅ ጫካ የተከበበ ነው። ብዙ ራይድ ስናደርግ ማለት ነው መንገዱ ሃይዌይ እና ገርሞናል። በጣም ግሪነሪ ኢዝ ኤቭሪዌር ኢን አሜሪካ በጣም የሚገርም ነው። ዛፎቹ በቃ በጣም ደስ ብሏቸው ነው የሚያድጉት ነው በጣም ግሪን ነው። እና እንደዛ ነው የሰመራችን እስካሁን ሰው ያ ኢንጆይ ለማድረግ የሞከርንበት እንትን ይሄ ነው። አንዱን ፋንክሽናል ነው የግራጁዌሽን አቴንድ ማድረግ በዛም ደግሞ ትንሽ ሌላ ሀገር ማየት እና ለአእምሮ ጥሩ ነው። እንደዚህ ሽፍት ሩቲናችን ትንሽ ሽፍት ስናደርግ በጣም አሪፍ ነው። እና እንደዛ ነበር የአሁኑ ሰመር ቆይታ። ያ እና ሰመርን ኢንጆይ አድርጉ፣ ላይፍን በአጠቃላይ ኢንጆይ አድርጉ። ኖ ማተር ዋት ዘ ሲቹዌሽን ኢዝ። ሁሌ ላይፍ ሙሉ አይደለም ግን ያው ከእግዚአብሔር ጋር እግዚአብሔር ይዘን የማንችለውን ወደ እግዚአብሔር እየሰጠን ላይፍን ኢንጆይ እናድርግ። እንደዛ ነው የኔ ፕሪንሲፕል እና ላይፍን በጣም ያቀላል። ላይፍ ሁሌ ከባድ ነገሮች ያጋጥማሉ። ፐርፌክት የሆነ ላይፍ ያለው ካለ በጣም እድለኛ ነው። ግን ላይፍ ፐርፌክት አይደለም ብዬ ነው የማስበው። ግን ምንም ነገር ቢሆን ማይንድ ሴታችንን ጥሩ አድርገን ላይፍን ኢንጆይ እናድርግ። ሰመሩን አሁንም ቀሪ 1 ወር አለ። ኢንጆይ እናድርግ በያለንበት። እግዚአብሔር የተመሰገነ ይሁን ስለሁሉም ነገር።
ሌላ ጊዜ እመለሳለሁኝ በሌላ አዲስ ቪዲዮ። ሰላማዊት ኢንተርቴንመንትን እዩት። እንደዚህ ሪሌተብል የሆኑ ኮንቴንቶች ይዤ ነው የምመጣው። ሆፕፉሊ እንጆይ ታደርጉታላችሁ። ሰብስክራይብ፣ ቪዩ አድርጉ፣ ኮመንትም አድርጉ፣ ላይክ በምትችሉት ሰፖርት አድርጉኝ። አመሰግናለሁ። በጣም ወዳችኋለሁ። ፍቅር፣ ሰላም፣ ጤና ከሁላችንም ጋር ይሁን። ባይ